ሰላም እንዴት አላችሁ? ውድ የሙዬ ልጅ ቻናል ተከታታዮች ሁላችሁም በያላችሁበት ሰላም እንደምትሆኑ ተስፋ እናደርጋለን። የሙዬ ልጅ ላይ ተመልሼ መጥቻለሁ። እንግዲህ ሰሞኑን ከሙካ ጋር የገባንበት ሰጣ ገባ ትንሽ የሚደብር ቢሆንም እናስተካክለዋለን ብለን እናስባለን ከፈጣሪ እርዳታ ጋር ማለት ነውና ትንሽ የምታዩት ስፔስ እንደዚህ የሚያምር ቦታ የተገኘ ነው ዛሬ ለእናንተ ለዩቲዩብ ፋሚሊዎቻችን ደስ የሚል ቪዲዮ እንሰራለን ብለን በተስፋ ነው። ሶ ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ የደውል ምልክቱን በመጫን ቤተሰብ እንድትሆኑና ከኛ ጋር እንድትቀጥሉ በፍቅር እንጠይቃለን። ካሜራማኑ መኩ አብሮን ይገኛል እዚህ ጋር። የቲክቶክ አካውንቱን ሜንሽን አደርግላችኋለሁ። የዩቲዩብ ፋሚሊዎቼ እየገባችሁ ፎሎ አድርጉት። ምርጥ የሆነ ቪዲዮ ፎቶ በማንሳት ይታወቃል። ሶ ተጠቃሚ እንድትሆኑ ሜንሽን እናደርግላችኋለን አካውንትና ቁጥሩ። ከዛ በተረፈ እንዴት ናችሁ? ሳምንታችሁ እንዴት አለፈ? ጊዜያችሁ እንዴት ያሳልፋችሁ ነው? ምናምን ነገር ኮሜንት ላይ ያስቀምጡልኝ። ወደ ጉዳይ ስመለስ ምንድነው መሰላችሁ ትንሽ ከፋሚሊ ጋር ያለኝ ነገር እርማት ወይም ደግሞ ካለውበት ነገር የተስተካከለ ነገር ውስጥ ለመግባት እየሞከርኩ ነው። ከቤተሰብ ጋር መኖር ማንንም ሰው አይጠላም። ከቤተሰብ ጋር መቀጠል ማንንም ሰው የሚፈልገው ነገር ቢሆንም ነገር ግን እድሜያችን ከፍ እያለ እየጨመረ በሄደ ቁጥር ደግሞ ማስተካከልና መግባት ያለብን ነገሮች አሉ። ለምሳሌ እድሜያችን ሲጨምር ወጣ ብለን ራሳችን መቻል ራሱ አንድ ተስፋ ነው። አንድ ወዳጄ ምን እንዳለ ልንገራችሁ በዚህ አጋጣሚ። ለቤተሰብ የሆነ ነገር ማድረግ አይደለም ትልቁ ነገር፣ ለቤተሰብ የሆነ ነገር ማድረግ ሳይሆን ከቤት ወጣህ ለምሳሌ በቀን 2 እንጀራ የምትበላ ከሆነ በቀን 2 እንጀራ በወር አባዙት ምን ያህል ሊሆን እንደሚችል ማለት ነው። 30 ሲባዛ በ2 60 እንጀራ ማለት ነው። ሶ 60 እንጀራ ከቤት አለ መብላት ራሱ እርዳታ ነው ለቤተሰብ ገባችሁ? ስለዚህ ያንን ነገር ለማስተካከል በቻልነው መጠን መጓዝ መራመድ አለብን ማለት ነው። ያ ራሱን የቻለ እርዳታ ስለሆነ ሶ አብዛኞቻችን ቤት መገንባት፣ መኪና መግዛት ወይ የቤተሰብን የሆነ ነገር ማድረግ እሱ በጊዜው ይሆናል። ስንደርስበት የማናደርገው ነገር የለም ኦብቪየስሊ። እና ማንም ሰው ለቤተሰቡ ጥሩና የተሻለ ነገር ማድረግ ይፈልጋል። እሱ ነገር ማድረጋችን የማይቀር ቢሆንም ነገር ግን በነገርኳችሁ መጠን ደግሞ ይሄንን ነገር ማስተካከል ወጣ ብሎ ራስን መቻል የህይወትን ፈተና መጋፈጥ ፊት ለፊት ምናምን ነገር አለባችሁ። ወንድ ስትሆኑ ደግሞ ኦብቪየስሊ ልክ ከኔ እድሜ በኋላ አሁን ለምሳሌ ራሳችሁን መቻል ነገ ፎር ዘ ፊውቸር ደግሞ የሚያስፈልጋችሁን ሰው አብራችሁ በህይወታችሁ ውስጥ አካታችሁ ለመኖር ጠንካራ መሆን መቻል አለባችሁ ማለት ነውና ከዛ አንፃር ነው ይሄንን ቪዲዮ እየሰራሁት ያለሁት። አብዛኞቻችን ስለ እንደዚህ አይነት ርዕስ ሲነሳ ብዙም ደስተኞች አይደለንም። ምክንያቱም ኮምፎርት ዞን ነው ሁላችንም የለመድ ነው ማለት ኮምፎርት ዞን ስላችሁ ምን መሰላችሁ ቤተሰብ ጋር ምግብ እንበላለን፣ እንጠጣለን፣ እንተኛለን፣ የቤት ኪራይ የለብን፣ የምግብ የለብን፣ ሜቢ አልባሳት ምናምን ነው በራሳችን ልንችል እንችላለን። ቤተሰብም ደግሞ ሊያደርግልን የሚችልም ሰዎች ደግሞ ልንኖር እንችላለን ማለት ነው። ሶ ከዛ አንፃር ብዙዎቻችን ኮምፎርት የሆነው ወይ ምቹ የሆነው ቀጠና መርጠን ላይፋችንን ስትራግል ስለማናበዛበት ለመቀየር ይከብደናል። አንድ ሰው የቤት ኪራይ የሚከፍል ከሆነ ምግቡን ራሱ የሚያዘጋጅ ከሆነ የሚለብሰውን ራሱ የሚያዘጋጅ ከሆነ ምናምን በጣም ስትራግል ያደርጋል። መስራት የለብኝም ብሎ ያስቀመጣቸውን ስራዎች እንኳን መስራት ይሰራል ማለት ነው። ምክንያቱም አፎርድ ለማድረግ ላይፉን ለማስቀጠል ግዴታ ስለሚያስፈልገው ማለት ነው። ስለዚህ ማድረግ ያለብን ነገር ምንድነው መሰላችሁ ያንን ነገር ደፈር ብሎ ለማድረግ ከቤት መውጣት ማሰብ። እኔ አሁን አስቤያለሁ። ሶ ከናንተ ጋር ይሄን ቻናል ሰብስክራይብ ካደረጋችሁና በቅርብ 5000 ሰብስክራይበር የምታስገቡኝ ከሆነ ከቤት እንደምወጣ ልነግራችሁ ፈልጋለሁ ማለት ነው። እቺ ቪዲዮ አጠር ልትል ትችላለች ቢኮዝ ይሄንን መልእክት ላስተላልፍ ነው የመጣሁበት ማለት ነው ዋነኛው ፐርፐዝ። ከዛ አንፃር በድጋሚ ላስተዋውሳችሁ የምፈልገው ነገር 5000 ሰብስክራይበር የምታደርሱኝ ከሆነ አትጠራጠሩ፣ በቅርብ ከቤት ወጥቼ ራሴን ችዬ ምናምን የምታዩኝ ይሆናል። የራሴን ቤት ምናምን ሶ ጀስት ላይክ እንደ ቭሎግም አይነት ነገር ልታዩ ትችላላችሁ ማለት ነው ፎር ዘ ፊውቸር አብረን ከናንተ ጋር ማለት ነው። በድጋሚ የሙዬ ልጅ ቻናል ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን የምንለቃቸው ቪዲዮዎች በሰዓቱ እንዲደርሳችሁ ማድረግ ትችላላችሁ። ወዳችኋለሁ፣ አከብራችኋለሁ። አብራችሁኝ ስለምትቆዩ አብራችሁኝ ከቪዲዮዬ ጋር እስከመጨረሻ ስለምትጠብቁኝ እጅግ በጣም አመሰግናለሁ። ወዳችኋለሁ። ራሳችንን ለመቻል ምንም ነገር አያስፈልገንም። ቆራጥ መሆን አልሰራም ብለን ያስቀመጥናቸው ነገሮች መስራት፣ የምንንቃቸውን ነገሮች ላለመናቅ መሞከር መጣር ከጀመርን ምንም የሚያቅተን ነገር የለም። አይኖ ሞቲቭ ለማድረግ የሞከርኩ ምናምን እንደሚመስል ግን ላይፍ እንደዛ ስለሆነ ነው። ራሳችን ወስነን ካልወጣን በህይወታችን ውስጥ ምንም ነገር መቀየር አንችልም ማለት ነው። ስለዚህ ያንን ነገር ለመቀየር ደግሞ ያልኳችሁን ሜትድ መጠቀም መቻል አለብን። እወዳችኋለሁ። የሙዬ ልጅ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ልናሳስብ እንወዳለን። እወዳችኋለሁ። ትናንትም ማውቀውን ሁሉንም ሲያሳጣኝ
ከፍቶኝ ተቀይሬ የሚያቀኝም ቢያጣኝ ፊቴ ተጨማዶ መልኬ ቢለወጥም ተደስቶ መሳቅ ጥርሴ ቢያቋርጥ